ወይ ምን ነው በሲያ መሸ ምን ችግር አለው ቤቱ እንደሆነ ጠባቂ አለው እንዴት ናችሁ ልጆች እንዴት ነው ጥበቃው ተመቻችሁ የምን ጥበቃ ወይ አልሰማችሁም እንዴ እኔና እናታችሁ እኮ ዘርፍ ተለዋወጥን ከዚህ በኋላ አንድ ነገር ቢፈጠር የምትጣሩት ቢሽልኝ ብላችሁ ነው እኔ ጋር መድረስ ዝር ማለት የለም ሊባን ቢመጣ አለች አስተማማኝ እጅ ላይ ነን ተነሱና ግቡና ተኙ ደህና ደሩ እዛም ቢሆን ብላችሁ መጮት ትችላላችሁ ራስ ላቅርብልህ ወይስ አይ እንዴ በልቻለሁ ያው አንቺ የጥበቃውን ስራ ለማሳለጥ ስትይ በማጀቷ አትገቢም ብዬ ጣጣይን ጨርሼልሽ መጣሁ እሺ ምን እሺ ወይ ዝም ብለሽ ቆለፍሽው ውጪውን ቼክ አታረጊም እንዴ ዝም ብለሽ ቆለፍሽው ደግሞ ባይቆለፍስ አንቺ ያለሽ ብርድ እንዳይመታል ጥበቃው የተፈጥሮ ጥቃትን አያካትትም ደህና ደር መጽሐፍ ስትይ ምን ትዛለኝ መሰለሽ ማለት የመጽሐፍ ይዘሽ ሳይሽ ምን ትዛለኝ አንድ የሚጠቅምሽም መጽሐፍ ልጠቁምሽ ነበር የማንም አይደለም የማርሻል አርት መሰረታውያን የሚል መጽሐፍ አለ ራስሽ ብዬ ነው እንዲጠቅምሽ ከዚህ በኋላ ራሳችንን አይደል እንዴ ያንዳንዳችን ምን ጠብቀው በስንቱ ተነስ ብያለሁ ተነስ ውይ ሩቴ ምን ነው ምን መሰለህ ለልጆች እንዴት ጥሩ አሪያ መልካም ሮል ሞዴል መሆን እንችላለን የሚለው ላይ ነው ይሩቴ ምን ነው እኔና ልጆቹ ላይ ጨካኝሽብን ምን ያደረግንሽ አናሳስንሽም በስንቱ እነዚህ ልጆች ውጪ የሚያሳዩት ባህሪ የቤተሰቦቻቸው ነጸብራቅ ነው የሚባለው እነሱ ሰነፎች ከሆኑ ወላጆቻቸው ሰነፎች ስለሆኑ ነው የሚባለው አይ ገባኝ ተይው ለልጆቹ እኮ ለራስሽ ነው ያሰብሻለሽ በስንቱ ቁም ነገር ነው ያወራ ያለውት እንዴት ነው ለልጆቹ ጥሩ አሪያ መሆን የምንችለው ጥሩ አንደኛ የተኛ ሰው ላይ ባለመጮ እየቀለድኩ አይደል ሁለተኛ በጠዋት እንዲህ ትርጉም የሌለው ጥያቄ ባለመጠየቅ በስንቱ እልህን እያስጨረስከኝ ነው እዚሁ እንቀለው ማረግ ትነው አልመጣልኝ ማየ እንዴ መጣሽ በገዛ ቤቱ እኮ ሰላም ማጣ ይሄ ሙሉ ቀን እኮ ነው አይሽ ሙሉ ቀን እኮ አታም እንዴ አንተ ብለ የልጅ ሀገር ቀሚስ ትለብሳለህ እንዴ ያሬ የልጅ ሀገር አይደለም የማየ ነው ታዲያ ማየስ ቢሆኑ እንዲህ ያልኩኝ ካልወጣው እኮ ሰላም ማግኘት አልቻልኩም በአንድ ቀን ሰላም አሳጣች እኔ ምን በስዬ ከማፍቀር መፈቀር ይከብዳል በል አዎ ምን ነው የምሻለው እንዴ ቢከብድ እንጂ አይቀልም አሁን ወደ እናንተ የመጣሁት እንድታመክሩኝ ነው አንተ ባለትዳር አይደለ እንዴ ቅሌታ